ውጊያ ያበረደው የአማራ ክልሉ ሽምግልና። በአማራ ክልል ለዓመታት የዘለቀን ግጭት ያስታረቀው ሽምግልና ከፍተኛ ትኩረት ስቧል። በአማራ ክልል ከ2 ዓመታት በላይ ለበቀል ይፈላለግ የነበረ ማህበረሰብ ከሌሊት 9 ሰዓት በቆየ የሽምግልና ስርዓት እርቅ ተፈጥሯል። በአማራ ክልል የኦሮሞ ብሔረሰብ አስተዳደር ዞን ባቲ ወረዳ ከ2 ዓመታት በላይ ለበቀል ይፈላለግ የነበረ ማህበረሰብ እስከ ሌሊት 9 ሰዓት በቆየ የሽምግልና ስርዓት እርቅ ማውረዱን ዶቼ ቬለ ዘግቧል። በግጭቱ ምክንያት ይፈላለጉ ከነበሩትና እርቅ ማውረዳቸውን የገለጹ የማህበረሰቡ ተወካዮች እንዳሉት በሕግ ያልቻልነውን በቆየ ሽምግልና እሴታችን ሰላም አውርደናል ብለዋል። በግለሰቦች መካከል ተቀስቅሶ ወደ አጎራባች ወረዳዎች ተስፋፍቶ የነበረው ግጭትና መፈላለግ በእርቅ መቋጨቱ ሌሎች ችግሮችን በተመሳሳይ መንገድ ለመፍታት እንደሚያነሳሳ የባቲ ወረዳ አስተዳደርና ጸጥታ ጽሕፈት ቤት ኃላፊ ተናግረዋል። አቶ ጀማል አብዱ ሰይድ በባቲ ወረዳ የ023 ቡርቃ ቀበሌ ነዋሪ ሲሆኑ ለወትሮም የንጹህ መጠጥ ውሃ ችግርን ጨምሮ ለበርካታ ማህበራዊና ኢኮኖሚያዊ ችግሮች ተጋልጣ በነበረችው ቀበሌያቸው ነፍስ እስከ ማጥፋት የደረሰው የእርስ በርስ ግጭት ያለፉትን 2 ዓመታት ፈታኝ አድርጎባቸው እንደነበር አንስተዋል። በዚያው የባቲ ወረዳ የቦፋ ከሚሴ ቀበሌ ነዋሪ የሆኑት አቶ ሙሄ በሽር እንደሚሉት ለሰዎች ሕይወት መጥፋት ምክንያት የነበረውና ከሚጎራበታቸው የቡርቃ ቀበሌ ጋር በበቀልና መፈላለግ ላይ የተመሰረተ የ2 ዓመታት ግጭት በእርቅ ተፈቷል። ቡርቃ ቀበሌና በቦፋ ከሚሴ ቀበሌ የ2 ዓመታት የግድያ መከሰት ነበር። በዚህ አማካይነት በ2 ዓመቱ አሁን በወረዳውና በቀበሌ አማካይነት ተሰባስበን አሁን ለታጁማ ተገናኝተን በአዋሳኝ ቀበሌ ላይ ፍርድ ተሰጥቶ ለሞተውም ካሳ ጉማ ለቆሰለውም ካሳ አስታርቀን በሰላም ተለያይተናል ሲሉ አመልክተዋል።